ተመልካቾቻችን እንግዲህ በጋሞ ዞን በደጋማ አካባቢዎች ላይ በጣለው ከፍተኛ ዝናብ ምክንያት የተከሰተው የመሬት መንሸራተት አደጋ በብዙ ወገኖች ላይ ጉዳት ማድረሱ ይታወቃል። እስካሁን ድረስ በአጠቃላይ በዞን ደረጃ በደረሰው ጉዳት ምክንያት የ125 ሰዎች የገቡበት አለመታወቁ እንደዚሁም ደግሞ የአስክሬን ፍለጋው ተጠናክሮ መቀጠሉ ነው የተነገረው። እንግዲህ አሁን የምንገኝበት ስፍራ ከፍተኛው የሞት ቁጥር የተመዘገበበት ወረዳ ነው። በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ዶላ ተብሎ የሚጠራ መንደር ነው። በዚህ አካባቢ 119 ሰዎች ከጀርባችን በምትመለከቱት ተራራ ከፍ ብሎ በሚገኙ ነዋሪዎች ላይ የመሬት መንሸራተቱ ባስከተለው አደጋ ሞተዋል። የአካባቢው ነዋሪዎችም የተሰማቸውን ሀዘን እንደዚሁም ደግሞ ከአንድ ቤት 5 ሰው 6 ሰው መሞቱን ይገልጻሉ። ሀዘናቸውም ጠለቅ ያለ መሆኑን ይናገራሉ። ሀዘኑ በጣም ከዚህ በፊት ምንም የሚደረገው ነገር ከዚህ በፊት ችግር ደርሶ የማዞ ዶይሳን ችግር ደርሶ አያውቅም። እንደጋጠመ ሆኖ መሬት ተገልብጦ እንግዲህ ያው ያላነሰ ህዝብ ነው ጨረሰው። 4 ሞቶ እኔ 5ኛው እኔ ተረፍኩ። አስከሬን ፈልጌ ሄጄ ነበርኩ። እዛን ቀን በዛ ሰዓት መሬቱ ተገልብጦ እኔን ውስጥ አስገባ። ከዛ እግዚአብሔር እኔ እጁን በላይ አድርጌ ሲወርወር ሰው እኔን አይቶ አነሳ። ከዛ በቀጣይ ጊዜያቶች ሰብአዊ ድጋፎችን አጠናክሮ ከማስቀጠል አኳያ የሚበላ የሚጠጣ እንደዚሁም ደግሞ የምግብ ነክ ቁሳቁሶች ድጋፍ ተጠናክሮ ሊቀጥል እንደሚገባም ገልጸዋል። መንግስት እንደ አባት እስካሁን በጣም ክትትል እያደረገ ድጎማ እያደረገ ነው ያለው። ለወደፊት ቤት ለተፈናቀሉት ወላጅ አልባ ለሆኑት አጠቃላይ ከአንድ ቤተሰብ 5 እና 6 7 ሰው ለሞቱት ድጎማ ለማድረግ መንግስት ተስፋ እየሰጠ ነው ያለው አሁን እያየን ያለነው ድጋፍ በጣም ደስ የሚል ነው። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ እንደተናገሩት 125 ሰዎች ናቸው በጥቅሉ በአጠቃላይ በ4 ወረዳዎች መጥፋታቸው የተነገረው። በተከሰተው የመሬት መንሸራተት የተጎዱ ሰዎች ቁጥራቸው ከፍ ያለ ነው። በጋሞ ዞን በ3 ወረዳዎች ችግሩ የተከሰተ ሲሆን ከነዚህ ወረዳዎች የጋጮ ባባ ወረዳ ላይ 119 ሰው በአካባቢው ላይ እስካሁን ድረስ ማግኘት አልተቻለም። እንዲሁም በሌሎች 2 ወረዳዎች ደግሞ 3 ሰው 6 ሰው የመሞቱ ተረጋግጧል። በዚህ መጋቢት 1 ላይ በተፈጠረው የመሬት መንሸራተት አደጋ በአካባቢው ላይ ተፈልጎ ሊገኙ ያልቻሉ እና በመሬት መንሸራተት ውስጥ ተቀብረው ይገኛሉ ተብለው የታሰቡ ሰዎች 125 ሰዎች ህይወት ጠፍቷል ተብሎ የሚታሰብ ሲሆን ከነዚህ ውስጥ እስካሁን 74 ሰው አስክሬን ማግኘት ተችሏል። የዘነበው ዝናብ ከፍተኛ ጉዳት አድርሶ መሬት ተንሸራቶ ዜጎቻችንን ወገኖቻችን የቀበረበት አካባቢ ነው። እነዚህን አካባቢዎች እነዚህን ማህበረሰቦች የመታደግ ኃላፊነት ከሁላችንም የሚጠበቅ ነው የሚሆነው። የማህበረሰብ ክፍሉ እንግዲህ የደረሰበት ጉዳት እጅግ በጣም ከፍ ያለ ነው። በመላው ኢትዮጵያ በኢትዮጵያውያን እንደዚሁም ደግሞ በትውልደ ኢትዮጵያውያን የሚደረግላቸው ድጋፍ በአራቱም አቅጣጫ ተጠናክሮ ሊቀጥል እንደሚገባ ተመላክቷል። በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ቅርንጫፍ ጽህፈት ቤት በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች ከ6 ሚሊዮን ብር በላይ የሚገመትን ሰብአዊ ድጋፍ አደረገ። የጽህፈት ቤቱ ስራ አስኪያጅ ተስፋዬ ዱንዳ ምግብና ምግብ ነክ ያልሆኑ የቤት ቁሳቁሶችን ጨምሮ ከ6 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ ለጋጮ ባባ ወረዳ ማስረከባቸውን ተናግረዋል። ተጎጂዎች ወደ ቀድሞ ህይወታቸው እስኪመለሱ ድረስ ማህበሩ ለተጎጂዎች የሚያደርገው ድጋፍ ተጠናክሮ ይቀጥላል ብለዋል። ምግብና ምግብ ነክ ያልሆኑ እቃዎችን ይዘን ተገኝተናል። ይሄኛው ሁለተኛ ዙር ነው። ከትናንት ወዲያም ምግብ ነክ ያልሆኑ እቃዎችን ይዘን ተገኝተናል።
ዛሬም ምግብና ምግብ ነክ ያልሆኑ እቃዎችን በገንዘብ ቢተመን ወደ 6 ሚሊዮን ብር የሚገመት እቃ ይዘን ነው እዚህ ቦታ ላይ ተገኘ ነው። ስለዚህ ይሄን ደግሞ ለህዝቡ እየሰጠን መንግስትን በሚያወጣው እቅድ መሰረት ተቀናይተን ህብረተሰቡን የማጽናናት መልሶ የማቋቋም በሁሉም ከመንግስት ጎን ሆነን ለመስራት ሁላችንም ዝግጆች ነን። ድጋፉን የተረከቡት የወረዳው ምክር ቤት ዋና አፈ ጉባኤ አማረች ጎንዳሬ ቀይ መስቀል ማህበር አደጋው ከተከሰተበት ጊዜ አንስቶ ከተጎጂዎች ጎን መሆኑን ጠቅሰው ለተደረገው ድጋፍም አመስግነዋል። ከኛ ጋር የሀዘናችን ተካፋይ ሆነዋል። ቀይ መስቀል ከጎናችን በመሆን ያው አደጋ የደረሰባቸው ወገኖችን ወደዛ እንድንጓጓዝ እቃውንም ጭምር ወደዛ ለማጓጓዝም እየረዱን እዚህ ድንኳን በማቆም የተለያዩ ቁሳቁሶችን ለኛ በማቅረብ ከጎናችን በመሆናቸው እንደ በወረዳው ህዝብ ስም ትልቅ ምስጋና አለኝ። ከዛ ውጪ እናንተም እዚህ መታችሁ ከጎናችን ሆናችሁ አይዟችሁ ብላችሁ ስላጽናናችሁ እጅግ አድርገን እናመሰግናለን በወረዳው መንግስት ስም።